ሰላም ዩቲዩብ ኤፊዝ ባክ ይላል እዚህ ጋር። በዛሬው ቪዲዮ እስኪ የቀን ውሎ በአቴንስ ምን እንደሚመስል አሳያችኋለሁ። ባለፈው ቪዲዮ ላይ የቀን ውሎ የምሽት ውሎ በአቴንስ ምን እንደሚመስል አሳይቻችሁ ነበር። እስኪ ዛሬ ደግሞ ሳመር ከመሆኑ አንፃር ከተለያዩ ዓለም የሚመጡ ቱሪስቶች የሚጎበኟቸው አንዳንድ ቦታዎችን እንዲሁም ሰው የሚበዛባቸው ቦታዎችን ዞር ዞር እያልኩ አሳያችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ይመቻችሁ። ቤተሰብ እንግዲህ የመጀመሪያ እንደ ድል ሆኖ የመጀመሪያው ቱሪስቶች በተለይ የሚጎብኙት አካባቢ ነው። እኔ ከነበርኩበት አካባቢ ቀረብ ያለ ነበረ። እንደምታዩት ከዚህ ጋር ያለው አይ ቲንክ ቤተ መንግስት ይመስለኛል። በድሮ ዘመን እንደምታዩቸው እንግዲህ እንደምታውቁት ግሪክ በተለይ በጣም ጥንታዊ የሆኑ ነገሮችን በመያዝ ጥንታዊ የሆኑ የህንጻ አሰራሮችን፣ ጥንታዊ የሆኑ ቅርሶችን በመስራት ትታወቃለችና ያው አይ ቲንክ አይ ዶንት ኖ ይሄ ምን እንደነበረ አይ ቲንክ ቤተ መንግስትም ሊሆን ይችላል። አይደል ነው እዚህ ጋር የምታዩት ዞር አድርጌ ላሳያችሁ። ይሄ ቤተ መንግስትም ይመስለኛል። እዚህ ጋር እንደምታዩት ሐውልት አለ። አይ ዶንት ኖ ማን እንደሆነ እንግዲህ እስኪ ወደ ላይ ወጣን እናያለን። ይገርም ነው። በጣም ነው የምደነቀው እኔ ግሪኮች በተለይ በጥበብ እንደዚህ በቅርሳ ቅርስ በስዕላቶች እንዲሁም በፍልስፍናው በጣም የምትታወቅ ሀገር ናት። እኔ በጣም የምወዳት ያው እንግዲህ እንደምታዩት ይህንን ይመስላል። የመጀመሪያው እንደ ድሉ ነው የመጣንበት አካባቢ ይመስላል ማለት ነው። እስኪ ቀጣይ ወደዛኛው ወስዳችኋለሁ። ወደዛኛው ወስዳችሁና በደንብ አድርገን ጎበኛለን ማለት ነው ጋይስ። እንግዲህ ክረምት ሲሆን በተለይ ብዙም ቱሪስቶች አይመጡም። በጋ ሲሆን ግን አንደኛው የግሪክን ኢኮኖሚ ከያዘው ወይም ደግሞ የግሪክን ኢኮኖሚ ከሚያንቀሳቅሱ ቦታዎች መካከል እነዚህ ቅርሳቅርሶች የምታዩቸው ናቸው። አይ ቲንክ ውስጣቸው ሙዚየም ይመስለኛል። ከዛ ጋርም እንደምታዩት ሰዎች እየወጡ ነው። ወደዛኛው እንሄዳለን። የሚጎበኝ ቅርሳቅርሶች ይኖሩታል ማለት ነው። እስኪ ዞር ዞር እያልን ደግሞ አንዳንድ ወደ አድሚኒስትሬሽን ቢሮ አለ፣ የአስተዳደሩ ኦፊስ አለ። እዛ ደግሞ አንዳንድ ትርኢቶች ይካሄዳሉ። ዞር ዞር እያልኩ አሳያችኋለሁ። ይመቻችሁ። ቅድም ከነበርንበት ቀጣይ ደግሞ ያለው ይሄኛው የምታዩት ነው ማለት ነው። ይሄኛው በተለይ አይ ቲንክ ክፍት ነው። ሰዎች ውስጥ ገብተው መጎብኘት ምናምን ይችላሉ ይመስለኛል። አይ ቲንክ ይሄኛው ደስ የሚለው ስዕሎች ምናምን አሉበት። እስኪ ጠጋ ብለን ያለን ማለት ነው። እንደምታዩት ያው ፋውንቴኖች አሉ። በቃ በጣም ጽድት ያለ አካባቢ ነው። ደስ ይላል። በቃ ለእይታው ራሱ በጣም የሚገርም ነው። እዚህ ጋር እንደምታዩት ያው ቅርስ በቃ በየቦታው ነው የምታገኙት። እንደዚህ አይ ቲንክ የፈላስፎችም ሊሆን ይችላል የአንዳንድ ታዋቂ ሰዎች የነሱ በሐውልት ተሰርቶላቸው በብዛት ነው ግሪክ ውስጥ የምታገኙት ማለት ነው። አይ ቲንክ ሙዚየም ይመስለኛል። እዚህ ጋር እንደምታዩት ስዕሎች አሉ። ከዚህ ጋር አይ ዶንት ኖ ምንን ሪፕሬዘንት እንደሚያደርጉ አላውቅም፣ ግን እዚህ ጋር እንደምታዩቸው ውስጥ ላይ ጸዴና የሚገራርሙ ስዕሎች አሉ። እስቲ ጠጋ ብለን እናያለን። አይ ቲንክ ወደ ውስጥ ለመግባት አይቻልም መሰለኝ በአሁን ሰዓት። ስለዚህ ያው ወደ ሌላ ወጠና አስጎብኛቸዋለሁ ማለት ነው። ወደ ሌላ አካባቢ አሳያቸዋለሁ። ምክንያቱም ወደ ውስጥ ለመግባት አሁን አይቻልም ይመስለኛል። አይ ቲንክ ብዙ ቱሪስቶች ስላሉ እንዲሁ መግባት አይቻልም። ያው መጠበቅ ሊኖርብን ስለሚችል ወደ ሌላኛው ቦታ ዞር ብለን እናሳያቸዋለሁ ማለት ነው። ይመቻችሁ።
የቤተሰብ መጀመሪያ ያርንበት እዛ ጋ ያለው ነው። ሁለተኛው ይሄኛው ነው። ሶስተኛ ደረጃ ደግሞ የሚገኘው ይሄኛው ነው። ምናልባት ግሪክ የምትመጡ ሰዎች ካላችሁ በዛ ኦሞኒያ አደባባይ አለ። ወደዚህኛው ስንሄድ ደግሞ የሲንዳግማ አደባባይ አለ ማለት ነው። ሲንዳግማ ስኩዌር ይባላል። አድሚኒስትሬሽን ኦፊስ ያለበት ነው። በእነሱ መካከል ነው የሚገኘው። አይ ቲንክ እነዚህ ሙዚየሞች ናቸው በእርግጠኝነት። ያው ውስጥ መግባት ስላልቻልኩ ነው። እንግዲህ ውስጥ ገብቼ ባሳያችሁ ደስ ይለኝ ነበር። ነገር ግን ብዙ የሚጎበኙ ቦታዎች ስላሉ ወደዛ ዞር ዞር ብለን እንጎበኛለን ማለት ነው። ይመቻችሁ። ቤተሰብ እንግዲህ በዚሁ ወደ ሶስተኛው እንገባለን ማለት ነው። እሺ ማናት? ዋው ማለት ነው የምንችል እዚህ ግሪክ ላይ በቃ የሚገርመኝ እነዚህ አይ ቲንክ እነዚህ ፈላስፎች ይመስሉኛል። በዚህኛው ዳዊት ነው አይ ቲንክ ኪንግ ዴቪድም ሊሆን ይችላል። አይ ዶንት ኖ። አይ ቲንክ አብዛኞቹ ዝግ ናቸው። እዚህ ጋር እንደምታዩት ክሎዝ ይላል፣ ዝግ ነው። ውስጥ ከሚሰሩ ሰዎች ውጭ ሌላ ሰው መግባት አይችልም። አይ ቲንክ ከተቆጣጣሪዎች ውጭ። ያ ብቻ በጣም የሚገርም ቦታ ነው። እኔ ቤተሰብ እኔ በጣም ነው የሚመቸኝ ነገራችን ላይ እዚሁ ነዋሪም ስለሆንኩኝ ያው ተከታታይ እየመጡ አያቸዋለሁ ማለት እንደዚህ ታያቸው በጣም ነው የሚገርሙ። በሰው እጅ የተሰሩ ናቸው። እንዴት ተሰሩ ነው የሚያስላቸው። በጣም ይገርመኛል እኔ ሳያቸውና ብቻ ወደ ግሪክ የምትመጡ ሰዎች ይሄን አካባቢ ሳትጎበኙ እንዳታልፉ። ሌስጎ ቤተሰብ ወደ ሌላኛው አሁን ወደ አድሚኒስትሬሽን ኦፊስ እንሄዳለን። ከዛ ላይ የሶልጀር ትሪት ይታያል። አይ ቲንክ ሶልጀር ትሪቶች ምናምን ይታያሉ። እሺ ሄደን ያለን ቤተሰብ ይመቻችሁ። ይሄኛው ለካ ዝግ ነው። እንመለሳለን በዛኛው። አንዳንድ ያው ወደ አድሚኒስትሬሽን ኦፊሱ አካባቢ ተቃርብ ያለው ማለት ነው። ያው እንደምታዩት እዚህ አካባቢ ነው። ያ ነው ትልቁ የግሪክ የአስተዳደር ቢሮ ከዚህ ነው ያለ ማለት ነው። የተለያዩ የውጭ ጉዳይ ቢሮዎች እዚህ አካባቢ ይገኛሉ። የፈረንሳይ፣ የፖርቹጋል እነዚህ የውጭ ጉዳይ ሚኒስትሮች አሉ እዚህ ነው የሚገኙት ማለት ነው። እዚህ አካባቢ ነው። በተለይ ያው የአካባቢ ሲንዳግማ ተብሎ ይታወቃል። ያው ወደዛ እጅ ያሳያቸዋለሁ ማለት ነው። በተለይ እዛ ጋር እንደምታዩት ሰዎች ተሰብስበው ያሉ ማለት ነው። እዛ ላይ የሚያዩት ትልቁ ነገር ምንድነው? የዚህ ጠባቂ ጋርዶች አሉ። እነሱ የሸፍት ልውውጥ ሲያደርጉ የጧት የነበሩት ወይም ወደ ከሰዓት ሲመጡ የሸፍት ልውውጥ ሲያደርጉ የሚያሳዩት ትርኢት ለማየት ነው አብዛኞቹ ወደዛ የሚሄዱት። ስለዚህ አብረን እንደናያለን ማለት ነው። ይመቻችሁ ቤተሰብ። ያው ሲንዳግማ ስኩዌር እዚህ ጋር ነው ያለ። አዳዩ አሳያችኋለሁ። ትራፊክ ስለሆነ ነው እንግዲህ ስትበራ ትራፊኳ ነዳለን ማለት ነው። ይመቻችሁ። ይኸው ቤተሰብ ሲንዳግማ አደባባይ ማለት ይሄኛው ነው። ከዚህ ጋር እንደምታዩት የተለያዩ ኤግዚቢሽኖች ይካሄዳሉ። የተለያዩ ፕሮግራሞች እዚህ ጋር ይቀርባሉ ማለት ነው። አይ ቲንክ ዛሬ የሆነ ፕሮግራም አለ። እንደምታዩት የግሪክና የፈረንሳይ ባንዲራ ባንድ ላይ አይ ቲንክ ፈረንሳይ መሰለች ከተሳሳትኩ ርጉኝ። የፍራንስ ባንዲራ አንድ ላይ አለ። አይ ቲንክ የሆነ ፕሮግራም እዚህ አደባባይ አለ ማለት ነው። እንደምታዩት ቴንቶች እዛ ጋር አሉ፣ ድንኳኖች እዛ ላይ እንትን ብሏል። ስለዚህ እስኪ ወደዚህኛው ወደን ከተሰበሰቡ ሰዎች ጋራ ገብተን ቼክ እናደርጋለን ማለት ነው። ኦራይ ቤተሰብ እንግዲህ ቦታው ላይ ደርሰናል ማለት ነው። እስኪ አብረን ደን ምን አይነት ስርዓት እንደሚያካሄዱ ሰዎች አሉ ተሰብስበዋል። እዚህ ጋር እንደምታያቸው አይ ቲንክ የወታደሮች ስም ይመስለኛል እዚህ ጋር የተጻፈው
እነሱን ለማሰብ ይመስለኛል አይ ቲንክ ከዚህ ጋር የተጻፈው። ያው እንደምታዩት ነው። ፖሊሶች አሉ እዚህ የሚያስከብሩ በዋነኝነት እንደ ቄሶችም አሉ እዚህ ጋር እንደምታዩ የሃይማኖት አባቶችም አሉ። እንደምታዩት ነው እንግዲህ ከዚህ ጋር የሸፍት ልውውጥ ያደርጋሉ ማለት ነው። እንደነገርኳችሁ እየመጡ ነው ከዚህ ጋር እነዚህኞቹ ወታደሮች አይ ቲንክ እነዚህኞቹ ነው የሚቀይሯቸው ይመስለኛል። ያ እንደ ድሉ ነው ታይሚንግ ላይ ደርሻለሁ።
ቤተሰብ እንግዲህ እንዳያችሁት ነበር። ያው የሼፍ ልውውጡን አካሂዷል ማለት ነው። የሚገርም ነው። እንዳጋጣሚ የተገኘበት ሰዓት አሪፍ ታይሚንግ ነበረ። ያው የሼፍ ልውውጡን ጨርሰው ሰዓት የነበሩት ሄደው አሁን እነዚህኞቹ ተተክተዋል ማለት ነው። እንግዲህ ወደ ቀጣዩ ቦታ ወስዳችኋለሁ ማለት ነው። ቀጣይ ደግሞ እሺ እንግዲህ በብዛት ቱሪስቶች የሚሄዱበት አለ የቅዱስ ጊዮርጊስ ቤተክርስቲያን አለ። ያው ላይ ተራራ ላይ ነው የሚገኘው። እንግዲህ ቼክ እናደርጋለን ማለት ነው። ይመቻችሁ። በጣም ፀሐይ ነው። ስለዚህ የሆነ የሚጠጣ ነገር ፈልጋለሁ። ሾፕ ላይ ገብቼ የሆነ መጠጥ ገዛለሁ ማለት ነው። ፒስ አውት። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ዋጓ ቤተሰብ። እስኪ እንግዲህ እዚች ገብተን እዚች ማርኬት ገብተን እስኪ የሆነ የሚጠጣ ነገር እንግዛ። ያው እኔ ያው ኢነርጂ ነው አይ ቲንክ ፕሪፈር ማድረገው ፀሐይም ስለሆነ እንጠጣለሁ ማለት ነው። የሚከፍለን እንወጣለን። ቀጣይ ጉዟችን እንግዲህ የቅዱስ ጊዮርጊስ ቤተክርስቲያን ነው። በተለይ ቱሪስቶች ሲመጡ መጨረሻችን እናደርጋለን። ሙሉ አቴንስን ያሳያል። ተራራማ ቦታ ላይ ነው የሚገኘው። እዛ ላይ ደግሞ ተራራው ጋር ከወጣችሁ ሙሉ አቴንስ ነው ቁልጭ አድርጎ የሚያሳያችሁ። በዛም ቤተክርስቲያኑን እናያለን። ሙሉ አቴንስ ደግሞ በቀን ምን እንደሚመስል እናያለን። በምሽት አሳይታችሁ ነበር። ላይቷ ምናምን በጣም ያምር ነበር። ዛሬ ደግሞ በቀን ያለውን ሁኔታ አሳያችኋለሁ ማለት ነው። መቻችሁ እየጠጣችሁ የቪዲዮን ተከታተሉ ጋብዛለሁ ሰዎች። እኔ ይሄን ሁላ ቦታ ወጥቼ እያሳየኋችሁ እናንተ ግድ ነው በቃ ሼር ሰብስክራይብ ማድረግ አለባችሁ። ላይክ ሼር ሰብስክራይብ እንዳይረሳ። እስኪ ከዛ ድረስ እናንተን ለማስጎብኘት መጥቼ ይሄ ቪዲዮ ሰብስክራይብ እና ላይክ እየገጫችሁት እንድታልፉ እያያችሁት ነው። ያበደ እይታ። እኛ በቃ ከዛ ጋር ነው የምንሄደው። ባንዲራዋ ከታየቻችሁ እዛች ጋር እዛ ጋር ቤተክርስቲያኑ ያለው ይሄን ይመስላል። ፀሐዩም ከባድ ነው። ወይ መድኃኒዓለም ያንን የሚያስታውሰው አለ። የሆነ ሰዓት ነገር ያሽ ነበር። አክሮፖሊስ ይባላል። በጣም ታሪካዊ ቦታ ነው። ያ እዚህ ጋር ደግሞ ኦሎምፒክ የሚካሄድበት አለ። እዛ ጋር እንደምታዩት በጣም ትልቅ የስቴዲየም አለ። ኦሎምፒክ የሚካሄድበት ነው። ብቻ ጋይስ ላይክ ሼር ሰብስክራይብ ግድ ነው። ወዳችኋለሁ። ሌትስ ጎ የት ላይ እንደነበሩ ከሆነ አሳያችኋለሁ ማለት ነው። ከየት አንስቼ እዚህ እንደመጣው ማለት ነው። እንግዲህ ቅድም የነበርኩበት አካባቢ እዛ ጋ ነው እንደምታዩት። ቤተ መንግስቱ ወይም ደግሞ ወታደሮች እንትን ለውጥ ሲያረጉበት ሽፍት ለውጥ ያረጉበት ከዛ ነበር። እንግዲህ ሳሉት በየት በኩል አድርጌ ነው ያለውበትን ርቀት እዛ በቃ ተራሮች አሉ እዚህ ጋር። በዚህኛው መስመር መጥቶ በዚህ መስመር አድርጌ መጥቶ ቀጥታ መጥቼ በቃ በዚህ ታየት እንደዚህ ነው። ያው የተወሰነ ርቀት ቀርቶናል ልንደርስ ከዛ ጋር እንግዲህ ቤተሰብ እየተጓዝነ ያው ቤተክርስቲያን አካባቢ ደርሰናል ማለት ነው። እንግዲህ የተወሰኑ ስቴፖች ናቸው የቀሩን። እንደምታዩት ግን ጀርባ ላይ ያለው በጣም ነው እይታው በጣም የሚያምረው። ስለዚህ ቤተክርስቲያኑ እዛው ጋር ሆነን ስናየው ደግሞ ያበደና ገራሚ እይታ ነው። የተወሰኑ ደረጃዎች ቀርተውና የተወሰኑ ደረጃዎች ናቸው የቀሩ። ተንተፋተፍኩ እኮ በጣም ተራራማ ከመሆኑ የተነሳ ያው ትንፋሽ ራሴ እየተቆራረጠ ነው ትንፋሽ የሚቀርጽላችሁ ማለት ነው። እስኪ እንየው የመጨረሻው ስቴፕ ናት ነው። ቤተክርስቲያኑ ጋር ደርሰናል። ቤተሰብ ይህን ይመስላል የቅዱስ ጊዮርጊስ ቤተክርስቲያን ይሄ ነው። ይሄ አቴንስ ውስጥ ካሉ ትልቅ ከሚባሉ ተራራማ ቦታዎች ውስጥ አንዱ ነው። ይኸው እንግዲህ ከዚሁ ቤተክርስቲያኑ ወደዚህኛው ስታዩ አደረገ ላሳያችሁ። የሚገርም እይታ ያላየነውን የሌላኛውን የአቴንስ ሳይድ ያሳየናል ማለት ነው። ኦ ማይ ጋድ ምን ይባላል እንግዲህ ሙሉ አቴንስ ተመሳሳለች። በዚህኛው ሳይድ ያለውን አላሳያችሁም ነበረ። ቅድም ያሳያችሁ በዚህኛው ያለውን ነበረ። አሁን ደግሞ በቃ ከቤተክርስቲያኑ ወደዚህኛው ሳይድ ያለው የሚገርም እይታ ነው ያለው።
የመኪና ድራፍት ማድረጊያ ቦታ አለ መሰለኝ። ይህን ይመስላል እንግዲህ ያልኳቸው አካባቢ መጣችሁ ልታዩ ትጋብዛችኋል። ፈታ በሉ እስኪ። ውስጥ ገብተን ደግሞ ቤተክርስቲያን ማየት ከቻልን ውስጥ እንገባለን። ቤተክርስቲያን መስሪያ ቤተሰቦች ያው እንግዲህ ቤተክርስቲያን እንዳያችሁ ነው። ውስጥ ገብቼ ነበረ። የቅዱስ ጊዮርጊስን ስላሉ ነው የማይተነዋል ማለት ነው። ቤተሰብ እንግዲህ የዛሬው ፕሮግራም ይሆናል። የዛሬው ቪዲዮ ይመስል ነበረ። ቀጣይ ቪዲዮ በአዲስ ነገር መለስላችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ አውት። ይመቻችሁ።